የምታወራውን የናጃ ዝም ስለምትል ጃ ሚስኪን ስለሆነ ጃ ስለማትናገር እዚህ የመጣችሁ ሁላችሁም ጃ ላይ አፋችሁን ትከፍታላችሁ እንዴ? ምን ታርጋችሁ? እሷ ጥፋቱ የእሱ ሆኖ የምትወቅሷት እሷን እንትን የምትሏት እሷን እንዴ? እሷ እኮ ናት ስላደረገችው። ማንም እኮ እዛ ሲርቀው ማንም እኮ እዛ ሲያላግጥበት እኮ እሷ ናት አብረው የነበረችው እንዴ? በእሷ እኮ ነው እዚህ የደረሰ። አንተ ደግሞ እሱ ያስተማራት ስለ ቤተሰብ መርዳት ምናምን በጭራሽ እንዴ። ጃኮ እሱ ሳይመጣ ነው ለእናቷ ቤት ገዝታ አዲስ አበባ ያመጣቻት። ስለዚህ እሱ ስለ ቤተሰብ መርዳት አላስተማራትም። በዛ ላይ ደግሞ ለምታወራው ነገር እየተጠነቀቅክ አውራ። ገና ለእሷ ጥላቻ ስላለብህ እንትን አትበል እንዴ። ሁሉም እጃ ላይ እንዴ ምን ታርጋችሁ? እሱ የፈጠራት ጌታ አላት። እናንተ ምንም ብትሏት እሱ ቅዱስ ገብርኤል አላት የምታምነው። ገና እሱ ዛሬ ፌመስ ስለሆነ ሁሉም ተነስቶ ጃ ላይ ፍቷት በቃ። ጃዬን የሚያክል እዚህ ሚዲያ ላይ ማንም የለም። እውነት ከተነጋገርም ማለት ነው። 2 ሚሊዮን ሲገባ ያከበረችለት ላይቭ ላይ አዳምጠኝ፣ እየነገርኩ ነው። ላይቭ ላይ ያከበረችለት ኬክ ቆርሳ እሷ ናት። እንደውም እሱ ያኔ ቤርጎ ይዞ ነበር የሚኖረው። እውነት ከተከታተልክ ትክክለኛ መደግፋቸውም ከነበረ ማለት ነው። ገብቶሃል? ያኔ እሱ 2 ሚሊዮን ፍሎር ሲሞላ ሲያከብር ገስት ላይ ኬክ አስመጥታ ያስቆረሰችለትና ያከበረችለት እሷ ናት። ከዛ በኋላ በእሷ ምክንያት ነው አዶናይን እኛ ተከትለን ቫይራል ወጥቶ እንዲታወቅም የተደረገው በእሷ ነው እንጂ እሷ በእሷ አልታወቀችም። እሷ መጀመሪያም ፌመስ ናት። የእሷ ተከታይ እኛ 4 ዓመት እናውቃለን። ከጆን ዳንኤል ጋር በነበረች ሰዓት፣ ከሱም በኋላ በነበረች ሰዓት እሱ እንደውም እሷን የተጠጋት ለጥቅም ነው። እውነቱን ከተነጋገርም ማለት ነው። ገብተዋል? ዛሬ መሰላል ሆኖ ድልድይ ሆኖባት ይሄ አለፈ እንጂ ጃዬ በራሷ የቆመች ከራሷ አልፋ ለሰው የምትተርፍ ከሱ አልፋም ደግሞ ለቤተሰቦቹም ለወንድሙም ጭምር ፎሎ አድርጉ እንኳን እያለች የምትቆም ልጅ ነበረች። ዛሬ ማንም ወጥቶ እዚህ ጋር ሊናገርላት አይችልም። ቋንቋ ለምትለው ደግሞ ቋንቋ መግባባት አንስታን የሰጠችው 200 ምናምን ያለውን ፎሎወር እኮ አንስታን የሰጠችው እናውቃለን። 200 ምናምን ሺው እንደሰጠችው እናውቃለን። ያውቃሉ እነሱም እሱም ያውቃል እኮ። እኔ አሁን ይሄ ቦምቤ ራሱ ሚኮ እንደሆንክ እኔ ያውቃለሁ። ልንገርህ ግን ተው፣ እዚህ ጋር አሁን ሁለቱም ለኛ እኩል ናቸው። አዶናይንም የተከተልነው በራሱ ነው፣ እሷንም የተከተልናት በራሷ ነው። አዶናይ ወደ እሷ ህይወት ሲመጣ እሷ ስለወደደችው አብረው ስለሆኑ ደግፈን ሄደን እንጂ ጃዬ ከማንም በላይ እራሷን ችላ የምትቆም ልጅ ናት። ለማንም ትተርፋለች። ዛሬም ነገም አዶናይ ህይወቷ ውስጥ መጣም ቀረም የሚጎዳት ነገር የለም። እሷ በራሷ ጀግና ናት። ራሷን አቁማ ለሌላ የቆመች ናት። ማንም ሊሰብራት የሚችል ሰው የለም እዚህ ሚዲያ ላይ ማለት ነው። ገብቶሃል? ብዙ ነገር ተብላለች፣ ብዙ ነገር ተወርቶባታል፣ ብዙ ነገር ደርሶባታል። እንደውም ከሱ ጋር ከሆነች ብዙ ነገር ተዋርዳለች፣ ንብረቷን አታለች። በህይወቷ ውስጥ ብዙ አይነት ችግር መጥቶባታል። አዶናይ ወደ ህይወቷ መምጣቱ ጎዳት እንጂ አልጠቀሟትም። እኛ ትክክለኛ የምንላቅ ደጋፊዎቿ እንናገራለን። እሱ ግን ተጠቅሞባት እሱ መሰላል ሆኖ ዛሬ ላይ ለታዋቂነትም ራሱንም ለማቆም በቅቷል። ያ ይመቸው፣ የራሱ ፕራይቬት ህይወት ነው፣ መብቱ ነው። ህይወታቸው ይቀጥላል ሲስማሙ፣ ሳይስማሙ ደግሞ ይለያያሉ። ግን እዚህ ጋር ማንም ሰው ወጥቶ የእነሱን አጀንዳ አድርጎ ማያውቀውን ነገር ወጥቶ ግን እሷን አሳንሶ እሱን ከፍ ማድረግ የለበትም። እሷ ከሱ በላይ ናት፣ ጀግና ናት። ከራሷ አልፋ ለቤተሰቦቿ፣ ከቤተሰቦቿ አልፋ ለሱም የቆመች ጀግና ናት። ነገም ከነጎዲያም የምትቆም ናት። አሁንም በአንድ ቀን በተለያዩበት ሰዓት ራሱ ወጥታ እኮ ምን ያህል እየሰራች እንደሆነ እያሳየች ያለች ጀግና ልጅ ናት። ማንም የእሷን ፕራይቬት ዝቅ አድርጎ እንዳያስቀምጠው አንፈቅድም፣ እንደ ፋሚሊዎቿ ማለት ነው። ገብተዋል? እሷ ዛሬም ነገም ብቻዋን የሚዲያ በቂ ናት። ማንም ረዳት አያስፈልጋትም። አዶናይ ህይወቷ ስለመጣ እንደው መዘዝ ይዞባት መጣ። አካውንቷን ያጣችው በሱ ምክንያት ነው። ዛሬም ላይ እየተረገጠች ያለችው በሱ ምክንያት ነው። ይሄኛው ሁለተኛው አካውንታን ቪዲዮ እየወረደ ያለው በሱ ምክንያት ነው። እሱ ህይወቷ ውስጥ መግባቱ የእሷን ህይወት መሰቃቀል እንጂ ምንም አልጠቀማትም። ግን በፍቅር ሪሌሽንሽፕ ውስጥ እኛ እንደ አንድ ሰው ስታይ እነሱ ከተዋደዱ እነሱ ከተፋቀሩ ይቀጥሉ አያገባንም በሚል እንጂ የእሱ ህይወቷ ውስጥ መምጣት እንደውም ጥቅም የለውም ጉዳት እንጂ። ብዙ ጌመር ጓደኞቿን አለያይቷታል። እንደገና ጊፍተሮቿን አሳጥቷታል እሱ ህይወቷ ውስጥ ወደ መጣ። ስለዚህ የአዶናይ ጥቅም ጉዳት እንጂ ምንም እኛ አላየንም፣ እንደ ደጋፊ ካየህ ማለት ነው። ግን ጃዬ ቋንቋ አልቻለችም እና ቋንቋ የሚችላት ሰው ነው የሚገባው ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ቋንቋ መግባቢያ ቋንቋ እንጂ እውቀት ሆኖ አያውቅም። አዶናይን ማን ያውቀው ነበረ? ማን ይፈልገው ነበር? ሁሉም ጠልቶት እኮ ወደ ካናዳ ራሱ ልመለስ ነበር ብሎ እኮ አምለሰት ላይ ኢንተርቪው ተደርጎ እኮ መልስ ሰጥቷል። ለምን እንወሻሻለን? ዛሬ ላይ እሷን ዝቅ አድርጋችሁ እሱን ከፍ የምታደርጉበት ምክንያት እሷ በቂ ናት። ማንም አውቶ እዚህ ጋር ወጥቶ እንዲያወራላትም አልፈለገችም። አልተስማሙም። የእግር የህይወታቸው ነው። ሲቀጥሉ ደስ ይለናል፣ አልቀጠሉም ደግሞ ያ እሱም ይቀጥላልበት መንገዱ፣ እሷም ትቀጥላለች በመንገዷ። ግን አዶናይ ህይወቷ ውስጥ ስለመጣ ጨምሮላታል ብላችሁ የምታስቡ ሰዎች ተሳስታችኋል። እሱ ህይወት ውስጥ በመግባቷ እሱ ተጠቅሟል። ይሄን ግልጽ እነግርሃለሁ አስረግጬ፣ ወደዳችሁም ጠላችሁም ማለት ነው።
አንድ ጊዜ ሁለተኛ እንግዲህ ስለ ጃ መጥፎ ነገር አንድ እንድታወራ አንፈልግም። እሺ አሁን ምንድነው እናንተ አሁን ምንድነው ስሜት ነገር የእሷን ፕራይቬት ዝቅ አድርጋችሁ የምታወሩ ሰው አቁሙ። በቃ እነሱ በግንኙነታቸው ላይ ምንድነው አሁን እናንተ እነሱ በግንኙነታቸው ላይ ፐርሰናል አድርገው ተለያይተናል ካሉ አጀንዳ መሆን የለበትም። እባክሽ ሰሚራ ወደ ቀልበሽ ተመለሺ። እባክሽ ሰሚራ ወደ ቀልበሽ ተመለሺ። አንደኛ ነገር እንደዚህ ነው፣ ሁላችንም በሀሳብ ልዩነት ኦኬ፣ በሀሳብ ልዩነት እንመን እባካችሁ። ማመዛዘን አለበት። እሷን ዝቅ አድርገህ አንተም እኮ እህት ይኖርሃል። እውነት አውራ በሀሳብ ልዩነት እንመን። ቦምባ ላይ የከፈትከው ሚኮ ነህ። እኔ አውቃለሁ፣ በድምፅ ራሱ አውቄሃለሁ። ግልጽ ሆነ ውጣ። እንደ ደጋፊ ደግሞ ከደገፍካት እሷን ደግፋት እንጂ አዶናይ አግዘህ ዛሬ አዶናይ ቤት ስለምትመላለስ የጃይን ፕራይቬት ዝቅ አድርገህ አታውራ። እሺ ግን አንድ ጊዜ ሀሳቤን አስጨርሽኝ። እሺ አስጨርሳለሁ። እኔ ሚኮ አይደለሁም። እኔ ተሳስታችኋል። እኔ ሚኮ አይደለሁም እና ግን እኔ ሚኮ አይደለሁም። እውነት ለመናገር ግን እኔ እውነቴን ነው የምናገረው። ምንድን ነው ሀሳብ ነው የምንሰጠው። ሁላችንም ሀሳብ ነው የምንሰጠው። በአንድ ሳይድ መቆም የለብንም። እኔም በማንም ሳይድ አልቆምም። እኔ ራሴ ቢራቢሮ ፋሚሊ ነኝ። ግን ምንድን ነው እውነታ ግን እውነት ነው። ሁሉ በኋላ እሺ አንድ ጊዜ ሀሳቤ እንድጨርስ የኔ እናት። እሺ ይቅርታ። ምንድን ነው ሁላችንም ማወቅ ያለብን አንደኛ ጃኒ ከጆን ዳንኤል ጋር ባላት ግንኙነት ጆን ዳንኤልን ለማብሸቅ ብላ ነው አዶናይን ወደዋለሁ የምትለው እንጂ ጭራሽ አትወደውም አዶናይን ነው። አዶናይ አንደኛ ከካናዳ ሲመጣ 2,800,000 ፎሎወር ብለዋል። ጆን ዳንኤል የሚለውን ስም እዛ አትክተት። ጆን ዳንኤል የሚለውን አታስገባ። ይሄ ያለፈ ነገር ነው። ጆን ዳንኤል ብለህ ስሟን አታጥፋ። ጆን ዳንኤል የምትል ያን ሁሉ ስቃይ ያደረሰባት ያን ሁሉ መከራ ያን ሁሉ ስቃይ ያደረሰባት ስለ ጆን ዳንኤል የምታስብ ይመስላል? ጆን ዳንኤል ብለህ በእሷ ስንት ናት በል አዶናይ ይሄንን ነገር የነበራትን ህይወት ያውቃል። አውቆ አምኖበት ነው እዚህ ህይወት ውስጥ የገባው። ከጆን ዳንኤል ጋር የነበራትን ግንኙነት ሳያውቅ አይደለም ህይወቷ ውስጥ የመጣው። ግን ያ ነገር እንደቆመ ሀፕን እንዳደረገ ያውቃል። እንደውም እየተጠቃች ያለችው በምንድን ነው? ከአዶናይ ጋር በመሆኗ ነው። ዛሬ ጆን ዳንኤል እያጠቃት ያለው ከኋላ። ጃኒ አዶናይን ባትወደው ህይወት ውስጥ አትቆይምም አትገባምም። ሲቀርባት እኮ እኛ ላይቭ ላይ እንዴት እንደነበረ እንዴት አድርጎ እንዳሰመጣት እኛ እናውቃለን። ተከታዮቿ ማታ ማታ ላይቭ እየገባ እንዴት እንደሚከተላት እንደነበረ እኛ እናውቃለን እኮ። ካታ በስኩ እንኳን ሲልክላት ራሱ ሂዱና 4 ጻፉ እያለ እኮ እየላከ የሚገባ ልጅ ነበረ። ጆን ዳንኤልን የምትወደው ከሆነ እኮ ከአዶናይ ጋር አትጀምርም። በቃ የዛ ህይወት ስላበቃና ስላልፈለገችው ነው ወደ አዶናይ ህይወት ውስጥ የገባችው። ጆን ዳንኤልን እዚህ ውስጥ አታስገባ። ከሱ ጋር የነበራት ህይወት አሁን ምንድን ነው? እሺ እኔ እናት አሁን ምንድን ነው እኔ እውነት ሁላችንም ሀቅ ነው የምናወራው፣ ግን ችግር የለውም። እኔ አሁን እየተገፋው ነው፣ ግን ይሁን ችግር የለውም። እናንተ በሀቅ ላይ ቆማችሁ አውሩ። እየተገፋው ነው እንዴ? በዙ እኮ እንዴ የእሷ ብቻ እኮ በዙ። ፍትሃዊ ይሁን እንጂ ቤቱ መንባሲክ እንዴ ፍትሃዊ እኮ ስለሆነ ነው ያወራን ያለው። አንዴ እኔም ቤት አንዴ እስኪ አይደለም ከዚህ በፊት እየተወራ የነበረው ጃይን ዝቅ አድርጋችሁ መንባሲክ ነበረ። ለዛ ነው እኛም ወንዶች እባክህ አብርሃም አንድ ጊዜ እኛም ደጋፊዎች አለን። የሱ እንዴ ወንዶች ይሰማናል። ሴቶች የራሳቸውን መብት ለማስጠበቅ ነው እዚህ ጋር ስምን እያጠለሽ ያሉ። ስለዚህ እንዴ ስንት ተአምር የሰራ ጀግና ኢትዮጵያ 150 ሚሊዮን በአንድ እንጁ ያጨበጨበለት ልጅ እዚህ መጣችሁ በአንድ ትቺ ጃኒ ናት ጃናና የምትባለው የሚረክስ ሰው ጃኒ በትክክል ጥራትና አውራ። እባክህ አብርሃም አይቻልም። ጃኒን ማንቋሸሽ አይቻልም። እኔ አላንቋሸሽም እሷን። እኛ ማንቋሸሽ የለብንም። እንደዛ ተወክላለን። መወዳት ሰው ነች። ግን ምንድን ነው እኛ ፌር የሆነ ነገር አልደረሰም ነው። ምክንያቱም እኔ ሰዎች ብዙ ጊዜ መስማት የማይፈልጉትን ነገር እኔ ስለምናገር ነው የሚጠሉኝ ሴቶቹ። ለምን እኔ በሀቅ ላይ ቆሜ እውነትን በመናገር የምታወቅ ሰው ነኝ። የኢትዮጵያ ሕዝብ የሚያቀኝም በዚህ ነው። እኔ ከአዶናይ ጋር ብዙ ጊዜ ግንኙነት አድርጌያለሁ። ከጃም ጋር በአካል ተገናኝተን ብዙ ነገር ያወራን ሰዎች ነን። አባባለች ምን ማለትሽ ነው? አልገባኝም። አይ ሀቁን ማቅሰው ነኝ ነበር ያልከው። ሀቁ
ንገረንና እሱን እኮ ነው ጎበዝ። ያ ሀቁ ምንድን ነው? ልጅቷ አንደኛ ጆን ዳንኤልን ለማብሸቅ ብላ ነው እንጂ አትወደውም አዶናይን። አንድ ሁለተኛ ነገር ደግሞ አዶናይና ጃኒ ኢንተርናሽናል ዓለም አቀፍ ቲክታከር መሆን ይፈልጋሉ ሁለቱም። በዚህ የተነሳ እንደነ ዲለን ጋር በነገራችን ላይ ያገናኟቸው እኔ ነኝ። ከዲለን ጋር አንድ ላይ ሆነው ወደ አገር ቤት ሲመጡ የዲለን ነጯ ሚስቱን እንዲገናኙ አስቻይ ሁኔታ የፈጠርኩት ውስጥ አንዱ ከማህበር ውስጥ አንዱ እኔ ነኝ። ስለዚህ ምንድነው የተፈጠረው ነገር? ጃኒ እንግሊዝኛ ጾመኛ ስለሆነች ብዙ መነጋገር እና ከሷ ጋር የመግባባት ነገር አልተፈጠረም። እባክህ ምንድነው የተፈጠረው ነገር? ከእሷ ጋር በቋንቋ ባለመግባባት ብዙ ነገር ተፈጥሯል እና በእያንዳንዱ ጉዳይ ላይ አዶናይን ትጠራው ነበረ። የምትጠራው ደግሞ ጃኒ ነች። ስትጠራው ይሄም ልጅም ደግሞ ስራውን መስራት አልቻለም። ከሌሎች ጋር እያወራ ከዲለን ጋር እያወራ በእንግሊዝኛ፣ እሷም ደግሞ ለራሷ ጉዳይ ብላ ትጠራው ነበር። አንድ ጥያቄ ልጠይቀ፣ ቋንቋ እውቀት ነው ወይስ ቋንቋ ነው? አንደኛ ቋንቋ እባክህ አብርሽ፣ ቋንቋ እውቀት ነው። ቋንቋ እውቀት ነው። ቋንቋ እውቀት ነው እውነት ለመናገር ከሆነ። ምክንያቱም እውቀት ካልሆነማ የማያውቅ ሰው እኮ አያውቅም ማለት እኮ ነው። እኛ ሀገር ጀምሮ በተለምዶ እስቲ ቆይ ጃዝም በይበላችሁ። እኔ አልገባኝም። ምን እንዳናደደሽ አልገባኝም። ስማ አዳምጥ። አንተ ራስህ የቤቱ ባለቤት እየተጠየክ ነው። በስርዓት በአግባቡ መልስ። ቋንቋ እውቀት አይደለም። ቋንቋ ልምድ ነው። በቃ በልምድ የሚመጣ ነገር ነው። ገብቶሃል አይደለ? ስለ ጃኒ አዶናይ የነገረህ ነገር ካለ እሱን አንተ በማስረጃ ማውጣት ትችላለህ። ከዛ ውጪ ሜዳ ላይ እኮ ላይቭ ላይ እየተላጠ ነው አዶናይ ጃኒን ያገኛት። ማንም እግሯ ውስጥ ወድቆ ነው እንጂ ለምናቸው አይደለም። ማንኛቸውንም ያገኘችው ጃኒ ማለት ነው። እኔ አዶናይ ደጋፊ ነኝ፣ የጃኒ ደጋፊ ሆኜ አይደለም። ግን ሪያሊቲው ነው ማውራው። ግልጽ የሆነ ነገር ነው የሚወራው። አንዱን ጥሎ አንዱን አታንሳ። ምናልባት ቪው ጠሮብህ ከሆነ ይሄን አካውንት አታገኘውም። የምሬ ነው የምልህ፣ አታገኘውም ይሄንን አካውንት። እናዘጋብሃለን። በአግባቡ የምታወራውን ነገር አውራ። የአዶናይንም ስም ያልተናገረውን አምጥተህ እዚህ ጋር አፍን አትክፈት አንተ ራስህ ማለት ነው። አዶናይ እንደዛ አይደለም። አመሰግናለሁ ሀዩ። አንደኛ ስሜታዊ ሆንሽ ነው ሀዩ። እንደዚህ ጥሩ አይደለም። ተረጋጊ። ትክክል አይደለም እንደዚህ የምታወሪው ነገር። ኖ ስሜት አይደለም። እዚህ ጋር ለምን ታወራለህ? እንግሊዘኛ ጾመኛ ናት፣ እውቀት ነው። እባካችሁ አንድ ጊዜ ፕሊስ። በቃ ይደብራል። አንደኛ እኔ የሀብታም ልጅ ነኝ። እባክሽ አንድ ጊዜ የብርም ችግር የለብኝም። ለእያንዳንዳቸው አንበሳ ሰጥቼ ከዚህ ውጡና ሀሳቤን አስጨርሽኝ። እኔ ነፃ ሰው ነኝ። እባክሽ አዩ እንደዚህ አይነት ነገርም ተይ። ምንም ይዘጋ ነገር የለም። ቆንጆ ፍቅር እናንተ ቢራቢሮዎች አትችሉም ማለት ነው። ሀሳባይሽ አቅም የላችሁም እናዘጋለን እያላችሁ ነው። ግን አግባብ ያለው ነገር ተናገር። ሁለቱም እኩል የሚመጥን ነገር አውራ እንጂ እናንተ ትልቁ ችሎታችሁ ምንድን ነው? እናንተ ማዘጋት ትላችሁ። ለምንድን ነው የምታዘጉት? እናንተ ከኔ ጋር ዘመድ ናቸው። እኔ እኮ ከጋሽ ቲክቶክ ጋር አንድ ጊዜ ሀሳቤን ልስጥ በእናትሽ። አሁን ከጋሽ ቲክቶክ ጋር የልጅ ነኝ እኔ ራሴ። ጋሽ ቲክቶክ ከአባታቸው ከአቶ ዋትሳፕ የሚባለው ግሩፕ ከእናታቸው ከወይዘሪት ኢሞ እንዲሁም ከሌላው ቴሌግራም ቤተሰብ እኮ ነን። ከኔ ጋር ማን የምታዘጋ ሰላም ወንድሜ፣ አንድ ላውራው የሚዘጋ ነገር የለም። አንድ እባክሽ ሀሳቤ ብቻ ጨርስና እሺ። እኔ እናት አንድ ላውራና እኔ ልወርድ ነው። እሺ ስላስገባኝ ብዬ ነው። እሺ ሲጀመር ማለት ነው እዚህ ውስጥ ያላችሁ ቢራቢሮ ፎር ፋሚሊ ምን ታደርጋላችሁ እናንተ ከዚህ ማለት ነው? ሲጀመር አይመጥንም። እንዲህ ተባረሻል ካልፈለመቶች 18 ዓመት የሞላውን ሰው እንደዚህ አይባል፣ ነውር ነው። አንደኛ ነገር ጃኒ ፀጉሯ የላተም ብሎ ማለት ለእናንተ እንዴት ትሰጋላችሁ? ምን ያስፈራችሁ? ፀጉሯ ለመኖር ምንድን ነው የሚያስፈራችሁ እናንተ? እሷ አርቲፊሻል ፀጉር አላት ሲባል ምንድን ነው ያስፈራችሁ? ሁለተኛ ደግሞ እሷ ፌመስ ያልነበረች ሰው ነች። አንደኛ እሷ ፌመስ ያልነበረችም በቃ ለዚህ ጸጋ ስላበቃት አዶናይ ደስ ይላችሁ ነው የሚገባው። ለምን ምትነዱ አለፈላት። ይሄ በጣም የሚገርም ነገር ነው። እናንተ እዚህ የደረሰችው ብቻዋን ነው። አዶናይ ህይወቷ ውስጥ ከመጣ እንደውም መሻክል ይዞባት መጣ እንጂ አልጠቀማትም። ልንገርህ
እሱ እንደውም ከመጣ ነው እሷ ወደ ታች የተመለሰችው። እሱ ነው በሷ እሺ ልጅቷ ለምንድን ነው? እሺ እህቴ ጥያቄ ሰሚራ፣ እባክሽ ሰሚራ መልሽልኝ። ለምንድን ነው እሷ እንግሊዝኛ ማተማረው? ለብሮ እንግሊዝኛ ጾመኛ ሆነች። ለብሮ እንግሊዝኛ እኮ እሺ ሚኮ ቦምባ ልንገርህ፣ እንግሊዝኛ መግባቢያ ቋንቋ እንጂ እውቀት አይደለም። እንኳን እኛ መንግስታችን ራሱ እኮ አዳምጠኝ፣ እንኳን እኛ መንግስታችን ራሱ እኮ የማያውቀው ቋንቋ ሀገር ሄዶ እኮ በአስተርጓሚ ያወራል። እባክሽ እኔ ፖለቲከኛ አይደለሁም። ፖለቲካ አታውሪ በእናትሽ። መንግስት ምናምን አዳምጠኝ። እሱ ትክክለኛ መንግስታችን እንግሊዝኛ አይችልም እያለች ነው እንዴ? እንግሊዝኛ አላልኩም። አሁን ለምሳሌ ዶክተር አብይ አሁን ለምሳሌ እንግሊዝኛ አይደለም ጀርመን ሴት ጀርመንኛ ቋንቋ ይችላል እንዴ? በአስተርጓሚ አይደለ እንደሚያወራው? አረበኛ በአስተርጓሚ አይደል እንደሚያወራው? ለምን 24 ሰዓት ከአዶናይ ጋር በአስተርጓሚ ታውራ እንዴ? እሱ መሮት ነው ይፈታት አለን እኮ ቀኑን ሙሉ። ሚስተር ቦምባስቲክ እኮ መረጃ ስላለው ነው። በመረጃ እናወራ እንጂ አካውንታችን ልታዘጉብን ነው እንዴ? እሱ የመጣው የነበረው ህይወቷ ውስጥ መሰላል ሆኖ ሊፈምስባት ነው። ዛሬ ላይ ተጠቀመና መለያያ መንገድ ይሄንን አመጣ። አለቀ በቃ። ለምን ግልጽ አናወራም? ይውጣ ከህይወቷ። እሷ ምን ትሆናለች? እሷ እኮ ብቻዋን ጀግና ናት። አሁን ድሮም ፌመስ ነው እኮ ኢንተርናሽናል ቲክቶከር እኮ ነው እሱ። ፌመስ እኮ ነው፣ ንጉሳችን እኮ ነው። ዛሬ ላይ እንዴት ነው በእሷ የሚሆነው? እሷ ምን ኑሯት ነው ፌመስ የምታረገው? እሷ ምን አዶናይ እሷ ህይወት ውስጥ ከመጣ እኮ ነው የታወቀው። ማነው የእናቶች አልጋ አንጥፈው ነጠላ አንጥፈው ሲለምኑለት የነበረው ከሀገር እንዲወጣ እሱ አይደል እንዴ? ሂድና አምለሰት ላይ ኢንተርቪውን አዳምጠው። ልጅ ሩታ ያልጨረሰች ልጅ ምን ቤተሰቦቿን እያስተዳደረች ያለች ጀግና ናት። በራሷ ከገጠር አምጥታ እያኖረቻቸው ያለች ጀግናና ልጅ ናት። የምትደነቅ ገብቶሃል? በእናንተ እዚህ ባላችሁት ለራሱ በጆን ዳንኤል ጥረት ነው። ጆን ዳንኤል ማታወቂያ ያደርጋል የገባ ነው እንዴ? እኛ ትልቅ ሰዎች ቢሆን በሚገባው ነገር ነው። ሳምሪ ውጪ። እሺ እናቴ ቻው። እነዚህ አይመጥኑም። ሲጀመር ምንድን ነው አታሰድበን። እኛ ሀገር ጉዳይ ነው ብለን ዛሬም ነገም ከነገወዲያም ጀግና አብርሃም በእናትህ አታስገባ። አንድ ጊዜ አንደኛ ጸጉሯ አርቴፊሻል መሆኑ ምንድን ነው ያስፈራሽ? ጸጉሯ አርቲፊሻል መሆኑ ምን አሳሰበሻች? ምን አስደነገጠሽ? አርቲፊሻል መሆኑ ምን ችግሯል? ሁለተኛ ነገር ደግሞ እሷ በአዶናይ አለፈላት። ምን ችግር አለው? አለፈላት፣ ሻረች። ልጅቷ ትላንትና በአዶናይ የተነሳ ለዚህ ጸጋ በቃች። ምን ትፈልጋላችሁ? ሰው ትላንትናም ምንም አልነበረችም። ዛሬ ደግሞ የተሻለ 2 ሚሊዮን ፎሎወር ይዞ በጆን ዳንኤል ነው እዚህ የደረሰችው። ከዛ አዶናይ ተቀበላት ደግሞ እና ደግሞ የሚገርመው ነገር ምንድን ነው? እኔ ከሷ የተሻለ እችኛዋ ማነች ጃኒ እንግሊዝኛ ስለማትችል ጾመኛ ስለሆነች ሌላ እንትና የምትባል ዜማ የምትባል ልጅ መጣች። ወደ ሌላ ቆንጆ አየ ሄደ። በቃ ምንድን ነው እናንተ ምንድን ነው እብድ አላችሁ? አበዳችሁ። እንደዚህ 24 ሰዓት አስብ እንግዲህ 24 ሰዓት ህይወቱን ሙሉ በትርጉም ይኑሩ እንዴ? ከእሷ ጋር ይከብዳል እኮ በጣም ሰው ፊት። ይኸው ቅድም ሚስተር ቦምባስቲክ በመረጃ አብሮት ኑሮ ላወራው ሰው ሁሉ ዜማ ስታወረው የእንትና ሚስት የዲለም ሚስት ስታወረው ሁሉን ተርጉምልኝ እያለች ሳቁንም ቁም ነገሩንም ቀልዱንም ይሄ ልጅ በመተርጎም እኮ አገራችን ወደኋላ መቅረቷ እኮ ነው። ተስፋ ያለው ወጣት እኮ ነው። ስንት ስራ አለበት። አይ ደግሞ ምናምን ይሄ እኮ አሁን እናንተ እንደዚህ ሌላ ጊዜ የቢራቢሮ ፋሚሊዎች ፌር ሆናችሁ ከሰው ጋር ለመግባባት ሞክሩ። እኔ ቢራቢሮ አይደለሁም እንትን አይደለሁም። እኔ እንደውም ከአዶናይ ይልቅ ቢራቢሮ ነች ደስ የምትለኝ የምታሳዝነኝም የምወዳትም እንትና ጃኒን በፍቅር ነው የምወዳት። ግን አሁን ምን እያደረጋችሁ ነው እናንተ ደጋፊ ብላችሁ ሌላ ጭራሽ ልጅቷ ሌላ መከራ እያመጣችሁ ነው። እንደዚህ ጥሩ አይደለም፣ ትክክልም አይደለም። በዚህን ያህል ደረጃ ምንድን ነው እናንተ? በቃ እኛ አንፈልጋችሁም። በቃ እኛ የጃኒ ቤተሰቦች እናንተ አሁን መታችሁ የተከራከራችሁ ሰዎችን አንፈልጋችሁም። እናንተ በታምር እናንተ የኛ ደጋፊ እንድትሆኑ አንፈልግም። ሲጀመር ሚስተር ቦምባስቲክ እሱ አሁን ይኸውልህ የሀገር ሀብት ነው ሉሲ በለው አሁን እሱ ላይ ማግባት ያለበት ዲፕሎማሲያዊ ትዳር ነው መመስረት ያለበት። ኳሊፊኬሽን አሁን በእንግሊዝኛ ጃጅ የሚያደርጋት ሰው እኔ እንግሊዝኛውን መስማት ሀሳቡ ምንድን ነው እኮ ነው እንደዛ የተባለበት ምክንያት ልነግርሽ እኮ ነው። አንደኛ ነገር ሀሳቡ የመጣው ለምንድን ነው? አንደኛ እንግሊዝኛ የተባለችበት ምክንያት አንደኛ ኢንተርናሽናል ዓለም አቀፍ ልትሆን ነው። እሷ ዓለም አቀፍ ቲክታከር ልትሆን ነው። ዓለም አቀፍ ከሆኑ ሰዎች ጋር ከነጮች ጋር ከተለያዩ አፍሪካም ሰዎች ጋር በእንግሊዝኛ የሚያወሩ ሰዎች ጋር ሌላ ቋንቋቸው ሆኖ ግን መግባቢያ ዓለም አቀፍ ቋንቋ እንግሊዝኛ ስለሆነ በእንግሊዝኛ መግባባቱ የግዴታ ስለሆነ
ይሄ አጋጣሚ እየመጣ ነው። ከብዙ ዓለም ህዝብ ጋር ልትገናኝ ነው። የብዙ ዓለም ቋንቋ ማወቅ አይጠበቅበትም። ያን ሁሉ ቋንቋ የሚያግባባው ዓለም ላይ እንግሊዝኛ ነች ነው። እኮ ያለችው። አሁን እናንተ ለምንድን ነው አዶናይ የሚያደርገውን ነገር እሷ እንድታደርግ የምትጠብቁት? ነው ያልገባኝ ነገር። ቆይ ልነግርሽ እኮ ነው። አሁን ምንድን ነው የተፈጠረው? ከዓለም አቀፍ ማህበረሰብ ጋር ለመገናኘት ግዴታ የጀርመንኛ ቋንቋ የምናም ቋንቋ አይጠበቅብሽም። እንግሊዝኛ ማውራት በቂ ነው ከሁሉም ዓለም ጋር ለመነጋገር። ኢትዮጵያም ሊሆን ይችላል፣ ኤርትራ የሚሆን ማንም የትም ዓለም ላይ ያለ ህዝብ። ስለዚህ ይህንን ቋንቋ ዓለም አቀፍ አገር ውስጥ ከሆነች እኮ ችግር የለው፣ ዶሜስቲክ ፍላይት ነው፣ ምንም ችግር የለውም። እሷ ሀገር ውስጥ ተቀምጣ በአማርኛዋ ማንም ዞሮ የሚቀናባት የለም። በቃ እንደፈለገች ማውራት ትችላለች። ወደ ሁሉ ትፈላሰፍበታለች። ሰምና ወርቅ ምናምን እያለች እሷ ልሁን ኢንተርናሽናል ብላለች። እሷ ደግሞ ቋንቋ እኮ የሚለመድ ነገር ነው። 5 ወርም 6 ወር ውስጥ እንትን የሚለው በዛ ላይ ደግሞ ልጁን እኔ ለሁለቱም ለልጁ አንደኛ የአዶናይንም ኢሜጅ እየቀነሳችሁበት ነው፣ እያዋረዳችሁት ነው። አልገባሽም እኮ ይሄ ነገር ዘላለም ፎሎ እንዲያደርገው ጥያቄ ልጠይቅ እኔ አልገባሽም እኮ አንድ ጊዜ ቆይ እኔ ሀሳብ ላውራና ታወሪያለሽ እኮ ችግር የለም። ምንድን ነው ጥያቄ ልጠይቅ ትጠይቂያለሽ። ቆይታችን ምንድን ነው ሀሳቡን ጨርስና ትጠይቂያለሽ፣ ታወሪያለሽ። ጥያቄ ሳይሆን ታወሪያለሽ። ምንድን ነው እሷ ራሷ ኢንተርናሽናል ቲክታከር ነኝ ብላለች። ኢንተርናሽናል ቲክታከር ከሆንሽ ቋንቋ ያስፈልግሻል ነው። አንድ ላይ ነበርን ከእነ አዶናይ ጋር ተነጋግረን ቋንቋ እንድትገባ ተደርጎ 3 ጊዜ ነው በትምህርት ቤት የግል አስተማሪ ተቀጥሮላት ምናምን ነገር ሁሉን ነገር አድርጋ ከአስተማሪዎቹ ጋር ከሱ በፊት ግን ሚስተር እሷን የምናውቃት ሚስተር እሷን ኮንቴንቷን ልልና ሚስተር ብዙ ሀገር ስትዞር ነው የምናውቃት። ብዙ ሀገር ሄዳ የሰው ሰላም ስትል ነው የምናውቃት። እኔ የምልህ ያን ያህል ጊዜ ቱር ስታረግ በምን ተግባባ? ብዙ ሀገር የሄደችው ከኢትዮጵያ የት ነው የሰው ሀገር ሄዳ ሰላም ስትል ያየሃት? እዚሁ ሀገሯ ላይ ነው ስትሰራ ቲክቶክ የምታውቀው። ከዛ በፊት ስንት ውጭ ሀገር ሄዳለች ከነ ጆን ዳንኤል ጋር ምናምን። እንዲሁም ከጆን ዳንኤል ጋር ሄደችው። ቆይ አንዴ ላውራ። መኪና ገጫት የተባለ ጊዜ ውጭ ሀገር ሄደው ሰምተሃል? ዱባይ ነው የሄደችው እና በእንግሊዝኛ ነው ዞር በይ ሲላታሉ አልሰማችሁም። እና አለማወቅህን በዛ ምክንያት ነው በኮሚኒኬሽን ችግር ነው የተገጨችው ያኔ ራሱና አለማወቅህን የምታውቀው። ለማንኛውም እኔ የገባሁት ወንድማችን አጥቅቶት መረጃ ይዞ ለእውነት የቆመ ወንድማችን ነው። እኛ አለንልህ በርታ ለማለት ነው። ቴንኪው። ከጆን ዳንኤል ጋር የሄደችው ዱባይ ነው። ቆይ አንዴ ከጆን ዳንኤል ጋር የሄደችው ዱባይ ነው። ዱባይ ደግሞ ውጭ ሀገር አይደለም ሀረብ ሀገር ነው። ገባክ? ሲቀጥል ደግሞ ከአዶናይ ጋር ባልና ሚስት ለመሆን ከአዶናይ ጋር ባልና ሚስት ለመሆን የአዶናይ የሚስት መስፈርቱ እንግሊዘኛ ከሆነ መስፈርቱ እንግሊዘኛ የምትችል ሴት ከሆነ መስፈርቱ ሲጀመር ጃኒን አያፈቅራትም ነበረ። መስፈርቱ መቻ ፈቀራት እና አሮ እናንተ እና አላፈቀራትም። ቢያፈቅራት መሰለኝ እናቱ ጋር ቤተሰቡ ጋር ወስዶ በታዋቂ ሰዎች መካከል በቅርቡ ነገና ከነጉዲያ ይኸውልሽ ላስረዳሽ። ዲፕሎማሲያዊ ግንኙነት ይባላል። እሱ ለሱም ይሁን ችግር የለውም። እሱ ቋንቋ ትችላለች አትችልም ብሎ መስፈርት አላስቀመጠም። አንዴ እህቴ እስቲ ለሌንጫ ልስጣት እስቲ። እሺ ሰላም ቆይ መሰረት አሁን የገባሽው ቆይ ሌንጫ ቀጥ እኔ የምልህ ግን አንተ ሰውዬ ከአንፎ ጀምረህ ጃኒ ከተጣላሽ ጀምሮ ዝም ብለህ ጃኒን ስም ታነሳለህ፣ መረጃ አለኝ ትላለህ። ጃኒ እንግሊዝኛ እባክሽ በጣም ቆይ ልጨርስ፣ ችግር የለውም። ከዛ ትቀጥል። ቆይ ስሜታዊ አትሁኝ። አሁን የገባሽው ከታችኝ ስለምሰማ ነው። እና ጃኒ እንግሊዝኛ አይቼሻለሁ እኮ አንድ ጊዜ እባክሽ አንድ ጊዜ እኛ አስጨርሰና ያንተን ብቻ አይደለም ስሜት መረዳት ያለብህ አንተ እዚህ ጋር እኔ አሁን የሚሰማኝ ስለ አዶናይ አይደል ሚስተርን ተወልድ እውነት ይዞ እያጋለጠ ያለ ሰው ነው። እኛ ጃኒ 6 ዓመታችን ነው ከተከታተልናት 6 ዓመታችን ማለት ነው። ልንገር እኮ ችግር እኮ ሄዶ አንድ ጊዜ እባክሽ
አንድ ጊዜ እባክሽ ሌላ ሶስት ይላል አንድ ልጨርስና ልወርድ ነው። እኔ ስራ አለኝ ጋሽዬ እና እኔ የሚገርመኝ ነገር እዚህ ጋር የተሰበሰበ ወይኔ እኔም ወጣት እኮ ነኝ። 6 ዓመት ሙሉ ስራሽን ፈተሻል ማለት ነው እኮ። እኛም ስራ አለን እኮ እኛም እኮ ስራ አለን እኮ። ይኸው ታካሚ አስቀምጠን እኮ ነው ይሄን የሀገር ጉዳይ የምናወራው። እኔ አሁን ታካሚ እየጠበቀኝ ነው። ወላድ አለች አጠገቤ። ተው እንጂ እሺ። ኒቆዬ እሺ፣ አባቴ እሺ፣ ኒቆዲሞስ እሺ፣ እሺ፣ ደንጫ ቀጥይ እናት እሺ። ወላድ አስቀምጠን እኮ ነው። ይሄ ርዕስ በጣም አንገብጋቢ ስለሆነ ነው የመጣሁት እኮ። ወላድ አስቀምጠን ነው። የእንስሳ ነው የሰው ሕክምና ወላድ ያልኩሽ እንግዲህ ሴት ነች፣ ሴት እንስሳ ነች። እርግጠኛ ነኝ የእናዶናይን ውሻ ነው የምታክመው ቤት ለቤት እየሄድክ። ኧረ እባካችሁ አንድ ጊዜ ልጅቷ ታብራበት።